ገንዘብ ከፍለ መግደል በለው። ምን አልኩ? ፋሚሊ ምን አልኩ? ምን አልኩ? ሰው ማለት ልጅ ማን ብለን እንሰየማው? እሺ ነገር እኔ ከእንደኔ ማን ይሆንልሻል? ግን አይ ማን ይሆንልሻል? አስተላጋ ይሳይታለን። ሰላም ሰላም፣ ውድ የሰልናቲቭ ተከታታዮች እንዴት ናችሁ? እኛ በጣም ደህና ነን። ከሷ ውጭ ዛሬ በጣም ደብሮኛል ብላ እያለቃቀሰች ቀኑ ሙሉ ስታለቃቅስብኝ ነበርና እኔ ደግሞ ቀኑ ሙሉ ስራ ላይ ነበርኩ። አሁን ለመፈታ ዘና አላረግሽም ቤ ከቤት ይሸጡትሽ ነው እና ቅድም ብትጠሪኝስ እኔ እኮ ነግሬሽ ነበር ስራ ላይ ነበር። ደብሮኛል ብዬ ጠርቼው አሁን ነው የመጣው ጋይስ። አሁን ገና ነው የመጣው ታምናላችሁ? አሁን ከመቅረት መምጣት አይሻልም? ከመቅረት ማርፈድ አይሻልም? እሱም አንድ እንኳን ታውቁት ያኔ ነጭናጫ ዛሬ የምር አለምሽን አማሳይፋ ዘና ፈሽ ነው። በሁለት ሰዓት መጥቶ አለምሽን ነው ማሳየሽ። ምን ችግር አለ? ባይዘው አሪፍ ቦታ ነው። እንዴት እንደሚያምር እንትን ነው ሰፈሪ ነውና ያው ሰፈሪ ማለት ያው አንድ አካባቢ ነን፣ ግን ያ ቦታ እንዴት አሁን እንዳማረበት እዛ ነው ይዣት የሚሄደው። የምር ሌላ ቦታ እኮ መጀመሪያ ይዣት ሄጄ ነበር፣ ግን ፈሪ ናት ልጅቷ። ብዙ ነገር አላደረገም ስትለኝ አናደኝ ነው ሌላ ቦታ ይዣት እየሄድኩ ያለሁት። እንዴ ምን እንዳለን እንገራችሁ። ኧረ ይዞኝ የት ሄዳል ቦራ። ከዛ እኔ የታችሁ እሺ ብዬ ደህና ጨዋታ ያለ መስሎኝ ግብት። ከዛ ሳቱልኝ ከዛማ እለዋለሁ ላይ ደርሶ የሚወስድ እንዴ ከፍሎ ስቃይ። ይሄ በገንዘብ ከፍለ መግደል በለው። ይሄ ከግድያ ሙከራ ያልተናነሰ እንትን ነው። እሺ ማለት እኔ እኮ ፋሚሊ ያላችሁ እኔ እኮ የገረመኝ ሰው ሁሉ እየተዝናናበት ነው። እዛ ጋር ኢቭን ህጻናት አንደር ኤጅ የሆኑ ህጻናት እንኳን እየሳቁት ነው። ምንድን ነው እሰይ እኔ ከፍታ ጋይስ በጣም ወከራ እግዚአብሔርን ነው ማለት አይደለም እኮ ከፍታ ፍራቻ አለ የምር ማለት ነው። እኔ ከፍታ ፍራቻ ታዲያ እዛ ላይ ለራሴ ደግሞ ብቻ እሺ ያላችሁ ፋሚሊ አሁንም ወስዳት ቦታም ይሄ እንትን እፈራለሁ ምናምን ብትል የምር ጥያት ነው የሚሄድ እዛው ቆመች ነው ከፍታ አይደለም። አሁን እንኳን ከፍታ እዛው የሚገርም ቦታ ወስዳታለሁ፣ የሚገርም ቦታ አዝናናታለሁ። አክቹአሊ ብዙ አንዝናና ያው አለ አይደለ ዝም ብለን ቁጭ ብለን ቫይብ ምናምን እናደርጋለን። ብቻ ያው ቦታውንም በደንብ እናየዋለን ምናምን። ቀን ላይ ቢሆን ደግሞ በጣም አሪፍ ነገሮች ይኖሩት ነበር። ላይክ ጀልባ ይኖረው ነበር ምናምን በጀልባ ልትወስድ ይዤሽ ልጠፋ ነበር ከከተማ ይጀተን ሲጀመር እኔ እኮ እንደኔ እኮ የሚሆንሽ አታገኝም። እንደኔ እንደዚህ የሚሆንሽ አሁን በሁለት ሰዓት ስራ ቀኑን ሙሉ ደክሞኝ መጥቼ አንቺ ጋር አላ እኔ ፋሚሊ ስራዬን ብታዩ ኖሮ ምን ሰርቼ እዚህ እሷ ጋር እንደምመጣ ደክሞኛል። እኔ አንቺ እንዴ አስቤ ደክሞኛል። እሺ ከምን ማለት ነው? በጣም ደብሮኛል። ምን ላድርግልሽ? ንገረኝ። ምን የፈለግሽው ነገር ዛሬ ያንቺ ቀን ነው። ምን ላድርግልሽ? ምንም አታርግልኝ። ታይ ይሄን እድል ባይዘው ደግሞ አታገኘው። ምን ላድርግልሽ? የምሬን ነው። ደግመሽ አታገኘው። ምንም አልፈልግም በእናትህ እና ይቅርታ። እሺ ጋይስ በእናታችሁ በደንብ እያወራችሁ አይደለም ወይ? ወደፊት እንመልሳት። ምንም እያወራችሁ አይደለም እና ወደፊት እንመለስ። ቤትማ ቀኑን ሙሉ ቤት አንድ ያልኩት ታዲያ እኮ የሆነ ነገር እኔ አሁን እኔ በራሴ ያሰብኩልሽ ነገር አለ። አንቺ ደግሞ ምን ማድረግ ነው የምትፈልግ? እንጃ አለቀ። እስኪ ዛሬ ደስ ይበልኝ፣ እስኪ አንቺም ደስ ይበልሽ፣ እኔም ደስ ይበለኝ። ይሄን አድርግልኝ በይኝ። እኔ ካላደረኩኝ ልቀጣ ጨፈርልኝ እዚህ ውስጥ። ኧረ ተው፣ ኧረ ወገን ጤነኛ ናት ግን ልጃችሁ። እኔ እኮ ግራ ገባኝ። ነገር አልክ ጨፈርልኝ ደስተኛ ሰው ጨፈር ማለት ደስ ይበል እንትን ነው እኮ ጨፍርልሽ ነበር፣ ግን ታውቂያለሽ አይፈቅድልንም፣ ዩቲዩብ አይፈቅድልንም። እኔ እብድ አይደለሁም ያለ ዘፈን መጨፈረው። ችግር አለ ደረጃ እንክሽ አንቺ መጮሻ እኔ እሷ መጮሻ መሆኔ ብቻ ነው የሚያስገርመው። ግን ፋሚሊ የምር መወስዳት ቦታ እናንተ ራሱ እንዴት እንደምትወዱት አልገባችሁ። የምሬን ነው። በጣም ነው የምትወዱት። ኢቭን እሺ ቆይ ለምን አልነገራቸውም ወይ? እንገራቸው ደግሞ ለላይቲንጉን በጣም ይቅርታሽ። አዎ ትንሽ መኪና ውስጥ ስለሆነ ላይት ምናምን ይላል። እንገራቸው እንደ ቦታው ስንደርስ አዲስ ነው የማየው። ስለዚህ እናንተም አብራችሁን ቆዩን ነው እንትን ነው ታውቁታላችሁ እኮ ኖርማሊ ታውቁታላችሁ። ግን ዛሬ ግርም ምሽት እናሰለፈበት ባይዘይ ስጦታም አለን፣ ምን ሰጣ ስጦታ አለን። እሱ ስጦታ እንሰጣታለን። ይፈስተኛ እንደ
አሁን ነው የምሰጥሽ፣ ከዛው ነው የምሰጥሽ። ብቻ ፋሚሊ በጣም ብዙ ነገር አስቤላታለሁ። ግን ጸባያ ካማረ ነው። ጸባያ ካማረና ደቂቃችን ብዙም አይሆን ከሆነ በጣም ብዙ ነገር እናደርግላችኋለን። ብቻ እናዝናናታለን፣ እናፍታታታለን። እናንተ ብቻ ከኛ ጋር ቆዩ። ቀጣይ ቪዲዮን እንቀጥልላችኋለን። እንግዲህ ፋሚሊዎች ያልኳት ቦታ ደርሰናል። እንዴት እንደሚያምር በዛ ላይ እብድ ሆኗል። ሰው ብቻ ነው ቦታው ምናምን ያበደ ቪው ነው የሚኖረው። እስኪ ያሳያቸው ዝም ብለህ የሆነ ነገር አሳያቸው ፋሚሊ። ይሄን የመሰለ ቦታ ነው ላዝናና ተምጣጣ። እንዴት አይሽው ቦታው? በጣም ነው የሚያምረው። ያምራላ በጣም ድብርትሽን ይለቅሻል። እና ፋሚሊ አንድ ነገር ላይ እናሳውቃችሁ፣ ወደዛ ጋር ስንል ያው ዘፈን ምናምን ስላለ ዩቲዩብ ኮፒራይት ሊይዝብን ስለሚችል ብዙ አናወራም። ያው ዘፈን ስላለ እንዳልኳችሁ እና አሁን ወደ ውስጥ እንገባለን። ግን ከዛ በፊት ስጦታው አንስጣታ ስጦታ አለ እና ተረሳሽ ነው። እስቲ ስጦታው ምንድነው? አይደለም ምን ይመስልሻል? እስኪ ገምቺ። ምን ይመስልሻል? እንጃ። ያው አንቺ ልጅ ስለሆንሽ የህፃንነት ባህሪ ስላለብሽ ከህፃናት ጋር የሚያያዝ ነገር ነው ያመጣሁልሽ። እየሰማችሁ አያችኋታ። አሁን ስሰጣት ምን ያህል እንደምታብድ ምን ያህል እንደምትጨፍር ታያታላችሁ። እርግጠኛ ነሽ? ኦኬ። ቻኮሌት ምንድን ነው ያዘጋጃችሁልኝ? ቦታው በጣም ነው የሚያምረው፣ ግን ይበርዳል። በጣም ይበርዳል። እሺ ምንድን ነው እስኪያወጣው? ምን አልኩ ፋሚሊ? ምን አልኩ? ትጨፍራለች አላልኩም? ልጅነት ሲሆን ልጅነቷን አልጨረሰችም ብያለሁ። እንግዲህ አሁን እንግባ ነይ ቢያንስ አያቸው ሰጥቻት እንኳን አላቀፈችኝ፣ አልሳመችኝ። እስኪ የሆነ ነገር አድርጊ እስኪ። ልጃችን ማን ማለት ሰው ማለት ልጁን ማን ብለን እንሰየመው? እስኪ ነገር የመጀመሪያ ልጃችን ነው። የመጀመሪያ ልጃችን ነው። ስሙን ማን ማለት እንዳለብኝ ኮሜንት ላይ ጻፉልኝ። እሺ አንቺ እንዳያመሩት በኋላ አውቀን ነው ለጨዋታ ነው። ቴንክ ዩ ግን እሺ ስታር አረስጊ ቢያንስ አመስግኝ። ቴንክ ዩ በጣም አመሰግናለሁ። አንግባ ፒኮ አንግባ ጋይስ። እስኪ እያሳያቸው ቪውን እያሳያቸው እስኪ እኔ የመጀመሪያ ቀኔ ነው ዛሬ ነው የማየው። እኔ ደግሞ ሰፈሪ ባይዘው ይሄ ትምህርት ቤቴ ነው። ኮከበ ጽባ ታውቁታላችሁ? ኮከበ ጽባ ነው የተማርኩት 12ኛ ክፍል ትምህርት ቤቴ ነው። ማሚ በርጃል ግን እንዴት አየሽ? አሁን እዚህ ቦታ ላይ እንደኔ ማን ይሆንልሻል? ግን አይ ማን ይሆንልሻል? አይ ምንድን ነው ምን አይነት ቪው እንዳለው ፒካቹ ናዚ ሊወጣ ነይ አንተ እንደምትለው ይኸው በእናትህ አንተ ነው የምመስለው። አንተ ነው የምትለው ፒካቹ አሳያቸው። አሁን የምናልፍበትን መንገድ አሳያቸው። በዛ ስር ነው የምናልፈው። አየው በዛ ስርና አየው በዛ ውሃው ይታያቸዋል። በዛ ስር ነው የምናልፈው። በዛኛው በኩል ነው ወይስ በዚህ ጋር ትንሽ የምታየው ነገር አለ? በዛ ስራ እንሂድ። ወዴት ነው የምንሄደው? በዛ ስራ እና ፋሚሊ ግን እንዴት ነው ቦታውን እየወደዳችሁት ነው አይደል? ድምጻችን ካልገባ ያው ኮፒራይት ነው ብያለሁኝ እኔ። እንግዲህ ዛሬ እስኪ እናስደንሳታለን። አደንሽልኝ? አረ ደንሽላታለሽ? እኔ ነው ካሜራማን ሳልተመቸም ባይዘው የቤት ልጅ ነው ካሜራማናችን። ሳልነግራችሁ አንድ የሚያውቀው ሰፈር የለም አንድ እንኳን እንዴ የሆነ ሳለ ጭራሽ ስካይላይት የቱ ጋር ነው አለኝ። ስካይላይት ነው አለኝ። አዎ ስካይላይት የቱ ጋር ነው አለኝ። ይታያችሁ እንግዲህ እንዲህ ወደ ኋላ እየሄድክ ብቻ ልቀበል ነው ገብተህ ነው ወደዚህ በኋላ ማለት ነው ስለመሆን ነው። ዴም እንዴት እንደሚያምርሽ በጣም ነው የሚያምረው። በመድኃኒዓለም እኔ አልችልም ፋሚሊ አልችልም። እኔ አልችልም እችላለሁ። እንዳትጋጭ ካሜራማናችን ምንድን ነው ወደ ኋላ እያያ ምንድን ነው የምንረብሸው? ወይኔ ግን ደስ ሲል አሁን የምናልፍበትን እያሳያችሁ ስናልፍ ነው አይሰ በጣም ደስ የሚለው ሲጀምር ዛሬ ካለቀሽ አሳለፍኩት ሕይወት ብዙ ነው ልንገርሽ
ካየዋቸው ሁሉ አንቺ ትለያለሽ ካልካፌ ባይወጣም ማዘን መደሰቴን ፊቴን አይተሽ ብቻ ታውቂያለሽ ስሜቴን ከነገር ዘዌ ማለት ነው። ላይ ቢሆን ኖሮ ማለት ነው ጀልባ ምናምን ይቻላል። ኢቭን ሞተር ሁላ አለ። በሞተር ምናምን ሁላ እንሄድ ነበረ። ግን አሁን መሽቷል። እንደዛና በዛ ሾልከና ይንጠባጠብብናል። ሰው እየሄደ እንዴ? እሺ ወይ በዛኛው በኩል ኑ፣ በዛ ጋር ፋሚሊ በዛ ጋር እንሂድ። የምሬ ነው። ግን አንቺ መቼ ነው ወይ አንቺ ባለሽ ወይ እኔ ነግሪኝ ወይ በዚህ በኩል መንገድ የለውም። ያው እኮ ነው፣ ያው ነው ዋናው ማለፊያ ያው ነው። ብርዱ ግን በጣም ነው የሚበርደው። ተይ ልስጥሽ። ፋሚሊዎቻችን እናት ወደዛ ጋር ሰዎቹ ጋር ደስታዬን በልሃ ኩራቴን በልሃ እምነቴን በልሃ ሕይወቴን በልሃ የፍቅርህን ውሃ የትደረሰ ስለው አጥቻው ከሌላ ላኗኖረኝ መጣን መውደድ ባንተ ገላ ከመንፈስ ገባን ገባው እንደመና ከካለ ደስ ይላል። በጣም ተፍታታውኝ በጣም የምር ያው ትችላለህ። በጣም ነው ደስ የሚለው። እግዚአብሔርን ሆነ ዛሬ እንግዲህ ደግሞ እነሱንም ዛሬ ለሀገራቸው አብታቸው ይሄንን ለማየት ያውቃቸው። ለምን ዱባይ ለምን የምር ቀን ቢሆን እንደውም እንትን ምናምን ነበር ብለኸኛል ቅድም። ጀልባ ምናምን ነበር። በጣም ነው የሚያምረው የምር ማለት ነው። በጣም መንፈስ ያድሳል። መንፈስ ያድሳል። ቀለም ይቀየራል። ካሜራ ማለት እንዳትልኩሽ አሳያቸው። እንደ ሕፃን ልጅ ታወቂያለሽ። እኔ እንደዚህ አይነት ነገር አላረግም። እኔ ነገርኩሽ። እኔ አላረግም። ተናገር። እኔ ፋሚሊ እኔ እንደዚህ አይነት መጃጃል ሕፃንነት አንቺ ግማሽ ልብ እኔ ግማሽ ልብ። አስተካክል። ይታያል አይታይም? አሚኒ እያያችሁ ነው ማርያምን እንዴት ደስ እንደሚለን። እንግዲህ ጋይስ በስተመጨረሻ እኔ ጋር ደረሰ። በጣም ደስ ብሎኛል። ዛሬ በጣም ቆንጆ ጊዜ ነው ያሳለፍኩት። በጣም ደስ ብሎኛል። ቴንኪ አቤላዬ፣ በጣም ቴንኪ አመሰግናለሁ። በጣም ደስ የሚል ጊዜ ነበር ያሳለፍነው። ቀበና ወስዶኛል፣ እንደገና አሻንጉሊትም ሰጥቶኛል። በጣም ደስ ብሎኛል ጋይስ። ቤላዬ ቴንኪ። ምን አልችልም። በጣም ደብሮኝ ነበረ ፋሚሊ ደብሮኝ ነበር። በጣም ደስ ብሎኛል። አመሰግናለሁ።
ቤላ እንግዲህ ፋሚሊዎች ዛሬ ነበረንን ታይም ጨርሰናል። እንግዲህ ያው እናንተም ሲደብራችሁ ይዣችሁ እመጣለሁ ከፈለጋችሁ። ዛሬ ሰፈራ አልቀረብም እና በቃ ጋይስ ይሄንን ይመስል ነበር የዛሬ ቆይታችን። እወዳችኋለሁ። ሰብስክራይብ ያደረጋችሁ